በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለ ደብረ ታቦር። እንኳን ለደብረ ታቦር በዓል አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ ነሐሴ 13 ቀን በዓሉ በድምቀት ይከበራል። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት ገላጣ ማለት ነው። በሀገራችን ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን ወይም የቡሄ በዓል ይባላል። ቡሄ ሲመጣ የክረምቱ ጨለማነት አልፎ ወደ ብርሃን ወደ ጥቢ የሚያመራበት ወደ መጸው የሚገባበት ወገግታ የሚታይበት ሰማይ ከጭጋጋማነት ወደ ብሩህነት የሚሸጋገርበት ወቅት በመሆኑ ከቡሄ በዓል የጠነከረ ክረምት አይኖርም። ቡሄ ከዋለ የለም ክረምት፣ ዶሮ ከጮኸ የለም ሌሊት እንዲሉ በአንዳንድ የሀገራችን አካባቢዎች የቡሄ ዕለት ማታ ምዕመናን ችቦ ያበራሉ። ይህም በደብረ ታቦር ለታየው ብርሃነ መለኮት ምሳሌ ነው። ሕፃናቱ ይህ በዓል ከመድረሱ በፊት ቀደም ብለው ጅራፍ ሲገምዱና ሲያጮሁ ይሰነብታሉ። እናቶችም ለዚህ በዓል የሚሆን ዳቦ ለመጋገር ስንዴያቸውን ሲያጥቡ ሲፈትጉ ይሰነብታሉ። በበዓሉ ዋዜማ ነሐሴ 12 ቀን ሕፃናት በየቤቱ እየዞሩ ቡሄና በሉ ቡሄ በሉ፣ ቡሄ መጣ ያመላጣ፣ ቅቤ ቀቡት እንዳይነጣ እያሉ ይጫወታሉ። በዚህ ጊዜ እናቶች ካዘጋጁ ዳቦ እያነሱ ይሰጧቸዋል። ሕፃናቱም ቡሄ የሚሉትም ዳቦውን ነው። ደብረ ታቦር የብርሃን ተራራ። ኢየሱስ ክርስቶስ ደቀ መዛሙርቱን ጴጥሮስን ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ በመውጣቱ ብርሃነ መለኮቱን የገለጠበት ዕለት ነው። በዚህም ምክንያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ9ኙ አበይት የጌታ በዓላት አንዱ ሆኖ ይከበራል። የስሙ ትርጉም ቡሄ ማለት በግዕዝ ወይም በአማርኛ ብሩህ ወይም የበራ ወይም ጽሩይ ማለት ነው። የክርስቶስ ብርሃን የታየበትን ዕለት የሚያመለክት ስም ነው። ታዳጊዎች እና ወጣቶች ጅራፍ እያስጮሁ እያደመቁ በቡድን በመሆን ሆያ ሆዬ እያሉ ቤት ለቤት ይጫወታሉ። ለቤተሰቡ መልካም ምኞት፣ በረከትና ምስጋና ያቀርባሉ። የጅራፍ ምት በገጠራማው የኢትዮጵያ ክፍል በወጣቶች የሚገመደውና የሚጠበቁበት ጅራፍ ድምፁ የነጎድጓድ ምሳሌ ሲሆን ክረምቱ አልፎ በጋ ሊጠባ መሆኑን የሚያበስር ምልክት ተደርጎ ይወሰዳል። በበዓሉ ዋዜማ ነሐሴ 12 ማታ በየቤቱ እና በየቤተ ክርስቲያኑ ደጅ ችቦ ይበራል። ይህም በደብረ ታቦር ተራራ ላይ የታየውን ታላቅ ብርሃን ለማስታወስ የሚደረግ በዓል ነው። የደብረ ታቦር ከተማ በደቡብ ጎንደር የምትገኘው ደብረ ታቦር ከተማ ስሟን ያገኘችው ከዚሁ ተራራ እና በዓል ሲሆን በበዓሉ ዕለት ከተማዋ በልዩ ድምቀትና ባህላዊ ሁኔታዎች ትከብራለች። የችቦውን ምስጢር ስንመለከት ችቦ ማብራት በደብረ ታቦር ተራራ ላይ የታየውን መለኮታዊ ብርሃን ከማሳየቱም በላይ
ክረምቱ አልፎ በጋ ሊጠባ ጨለማው አልፎ ብርሃን ሊተጋ ነው የሚለውን የምስራች ያመሰጥራል። የጅራፍ ድምፅ ወይም የነጎድጓድ ምሳሌ በዕለቱ አባቶችና ወጣቶች የሚያስጮሁት ጅራፍ እግዚአብሔር አብ በደመና ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ሲል ያሰማውን ታላቅ ድምፅ ለማስታወስ ነው። የሙሴና የኤልያስ መገኘት በደብረ ታቦር ተራራ ላይ ሙሴ ከሙታን እና ኤልያስ ከሕያዋን መምጣታቸውን ኢየሱስ ክርስቶስ የሕያዋንና የሙታንም አምላክ መሆኑን ማረጋገጫ ነው። ልጆች በየቤቱ እየዞሩ በሚጫወቱበት ሆያ ሆያ አማካኝነት በጎረቤቶች መካከል ያለውን ግንኙነት ያጠናክራል። ቤት ለቤት ሲዞሩ መልካም ምኞታቸውን በግጥም ይገልጻሉ። በገጠራማው አካባቢዎች ወጣቶች ጅራፍ በማዘጋጀትና በመግመድ የራሳቸውን የእጅ ሙያ የሚያሳዩበት እንዲሁም በጅራፍ ማጣጣት ውድድር ጥንካሬያቸውን የሚያዩበት ባህላዊ የስፖርት ኩነት ነው። እናቶችም ሙልሙል ዳቦ ቡሄ ጋግረው ለልጆቻቸው እና ለወጣቶች መስጠታቸው የደቀ መዛሙርቱን እናቶች አርአያነት የሚያሳይ ሲሆን ትውልዱ የእናቶችን እንክብካቤና ፍቅር የሚያስቡበት ነው። ጌታችን ብርሃነ መለኮቱን በገለጠበት ዕለት እረኞች ከብርሃኑ የተነሳ እየተገረሙና እየተደነቁ ወደ ቤት አልተመለሱም ነበር። የልጆቹንም መዘግየት ያዩ ወላጆች ችቦ አብርተውና ዳቦ ይዘው ፍለጋ ወጥተዋል። ቡሄ ለሚሉ ልጆች ሙልሙል ዳቦ የሚሰጠውና በበዓሉ ችቦ የሚበራውም ከዚህ ታሪክ በመነሳት ነው። ለክርስትና ልጅ፣ ለአማች፣ ለምራት፣ ለዘመድ አዝማች ሁሉ የቡሄ ዳቦ ይሰጣል። ልጆችም ዳቧቸውን እየገመጡ ጅራፍ ሲገርፉ ይውላሉ። የጅራፍ ጩኸት የድምፀ መለኮት ምሳሌ ሲሆን ጅራፍ ሲጮህ ማስደንገጡን ነቢያትና ሐዋርያት በድምፀ መለኮት መደንገጣቸውንና መውደቃቸውን ያስታውሳል። መምህረ ሐዋርያት ኢየሱስ ክርስቶስ ሦስቱን ተማሪዎቹን ጴጥሮስን፣ ያዕቆብና ዮሐንስን ይዞ በደብረ ታቦር ምስጢር መግለጡን በማስታወስ የአብነት ተማሪዎች ከመምህራቸው ጋር በመሆን በዓለ ደብረ ታቦርን ቡሄን ያከብራሉ፣ ስሙን ይጠራሉ። የአብነት ተማሪዎች ስለ ደብረ ታቦር እያሉ እህል ከምዕመናን በመለመንና ገንዘብ በማዋጣት ጠላውን ጠምቀው ዳቦውን ጋግረው ቆሎንም ቆልተው ለደብረ ታቦር ዕለት ሊያስቀድሱ የመጡትን ምዕመናን በመጋበዝና እርስ በርስ በመገባበዝ እንደዚሁም ቅኔ በማበርከት በዓለ ደብረ ታቦርን በታላቅ ድምቀት ያከብራሉ። ይህም እስካሁን ድረስ በአብነት ትምህርት ቤቶች የሚሰራባት ነባር ትውፊት ነው። መልካም የቡሄ በዓል ይሁንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።